ይኸው እዚህ በካሜራ በዚህ በቴሌቪዥን አልቀበልም። እሷ ነች አንቺን አሉናት። ኧረ የእርሶ ፎቶ ነው እማማ ዝናሽ መቤቴን የእርሶ ፎቶ ነው ይኸው። ምን ልበል? ደህና ደሩ በሏቸው እያዩ ነው እዛ ውስጥ። እኔ ራሴ በራሴ ነው ደህና ደሩ ብለው። ይህን ጉንጨን የምትስመው ገንዘብ ተሰታ ነው። ይህን የምትስመኝ ጉቦ ተሰታ ነው። በሳም አልሰማውም። እማማ ዝናሽ ጎበዝ ጎበዝ። ጫወቻ ነው። አዎ እቃቃ ስትጫወት ምግብ አብስላ ሰጠችለኛ። አሁን ምግብ መሆኑ ነው። አሁን ቡና አጠጡኝ ቢሏት ቡና ታጠጣውታለች። ቡና አፊ ቢሏት ቡና ታፈላለች። የኔ ልጅ ድንቅ አፈታለች። አፊ ፈታውበትን እማማ ሸልሙኝ ብላለች። 100 ብር አላልክም? ነይ የታል የምትናገረው? ነይ አናግሪያቸው በዚህ በኩል ነይ። ዘከራት አትልም፣ ጀማነሽ አትልም፣ ደመቆ አትልም። ቡና የታል የምትነጋገረው? አፊላቸው ቡና አባባጋ መግደላዊት ይኸው እያለችት ነው። አይሰማዎትም? እማማ ዝናሽ አፍ የፈታውበትን 100 ብር ስጡኝ። እሷ ናት። እሱን እንዲሁም ሳገኝ እንዲሁም እሰጣታለሁ። በጣም ሌላ ጊዜ ሰጣት ኖሬ ስመጣ ይህን ጉንጨን የምትስመው ገንዘብ ተሰታ ነው። ይህን የምትስመኝ ጉቦ ተሰታ ነው። በሳም እሰጥሻለሁ። ተቀበይ። እሺ ሳትቀበይ አፍሻ ትክተሽ ዘካራት አፉሻ ይገባው መማዝናሽ ማማ። እሺ አፍ የፈታሽበትን እሰጥሻለሁ። መግደላዊት አይገባም፣ አፍ አይገባም። እሺ ጎበዝ ጎበዝ። እንደሱ አይ በእጅሽ እሰጥሻለሁ። በኋላ አይደለም፣ አሁን ስጧት፣ አሁን ስጧት። ልትነጥቅ ነው የጠጅና ያረቂ። አሁን ስጧት፣ ግድ የለም። ይኸው አሁን ስጧት እያሉ ነው። ለአንተ አትሰጥም፣ ለእናቷ ለጀማነሽ ነው የምሰጠው። ጆሮአቸው ታጠበ፣ አሁን በደንብ ይሰማሉ። እማማ ዝናሽ ወይዬ ይሰማዎታል? ይሰማዎታል ወይ? እማማ ዝናሽ ስትል ይሰማኛል። እሺ ደህና ኖት? እግዚአብሔር ይመስገን። አንቺ ላሉ ይሰማዎታል? ፊት የሌለው ሰው አታንሳብኝ። ቁርባን እየቆረብን እኛ ሰው ማላመጥ ክልክል ነው። እውነቶትን ነው። ይሰማቸዋል። የጀማነሽ አባት ናቸው የሰጡት። ገና አንተ ነው የምትነግረኝ። ሲገቡ ነግረውኝ ነው። ምንም ጊዜ ሲገቡ ነግረውኝ ነው። የጀማነሽ አባት ነኝ ብለው ትከሻና ትከሻይ እቅፍ አድርገው ስመውኝ ሁልጊዜ። ምንድን ነው የሰጡት? ምን ተሰጡት? ምን በእጆት ምን ተሰጥቶት ነው? ምን እጆት ላይ ምን ይዘው ነው? ለመንጠቅ የጠጅና ያረቄ። ሳምንት አለፈኝ አረቄ ከጠጣው። ወይኔ ሳምንት አለፈኝ እኔና አረቄ ከተገናኘን። እኔ አሁን ጦብ ሲፈታ አርጎ ገብቼ ጠጣበታለሁ። እስቲ ልደውልላት። አንችላሉ። ሄሎ አንችላሉ፣ እንዴት አመሸሽ? የጀማነሽ አባት አሉ። ነይና እራት ብይ። አስኮ አይደለም ደስቶ ያለችው አሁን እኮ በስልክ እያወራሁት ነው። በስልክ ነው። አስኮ ቤት ገዝታ አስኮ ገብርኤል አይደለም ያለችው፣ እዚህ የለችም እኮ በስልክ ትመጣለቻ። ስልክ እየደወልኩላት ነው። ፊት የሌለው ሰው አታንሳ። ተቁርባን ጋር ሰው መብላት ነው። ለምንድን ነው የማይሰጡኝ ብሬን? እማማ ዝናሽ ያንቺ አይደል? አበድረሻቸው ነበር እንዴ ለእማማ ዝናሽ ብር? ኧረ እንኳን ዝም በል አለችው። ይኸው ልጅቷ ዝም በል። ለምንድን ነው ግን ያበደርሻቸው ለእማማ ዝናሽ ብር? በቅጫ ስትመጣ ልጅቷ ዝም በል አለችው። የጆሮ ጉትቻ አታውራ፣ ዝም በል
እዚህ ጠጅና አረቄ ውስኪ አብረው እያጠጣቸው እሷን ያላምጣል ባፉ። ለጆሮ ጉትቻ የተበደሩሽ 2000 ብር እግዚኦ። አላቅም አይ ሰው ገንዘብ አላቅም። ሌባ በመንግስት አስይዛታለሁ። ሌባ እሳቸው የጆሮ ጉትቻ ምን ያደርግላቸዋል በስተርጅና? ቆይ ሌባ አረ እሷ የሰው ትቀማለች፣ የሰው ትነጥቃለች። ደግሞ ምን ላረገው ነው የሰጠች? ምን ላረግበት ነው? የጆሮ ጉትቻ ሊገዙ አቤት ሌባ እሺ ለሌባ አብረህ አውራ። ፀጉራቸው ሊተኮሱም ጭምር ነው የተበደሩሽ 2000 ብሩን። የእሳቸው ፀጉር እኮ ይሄ ነው። ይህን ጠጅና አረቄ ውስኪ እየጋተችው አብረው እየጠጡ እሷን ያላምጣል። ደህና ናቸው እማማ ዝናሽ። ሳምልኝ እሺ ሳምልኝ አለች። አንተ ተጠጁና ታረቄው ጋር አብረህ ታላምጣታለህ እዛው። አላነሳም እኔ አይ ሳምልኝ አለች። ልሳም ተቁርባን ጋር ተምቆርበው ቁርባን ጋር እሷን አላምጥም። ሳምልኝ ብላ ነው ሚካኤል የሳመኝ። እምዬ ማርያም ስትመኝ እሳቸው አገላብጠው ትልቅ አዛውንት የተከበሩ ወልደው ከብደው የተከበሩ። እዛ ጋር ትሄጂ ነው? የት ኬክ ትደፋዋለህ? አይ ቆይ እዚህ ጋር ቁጭ በይና ስለ ኬክ ይነግሩሻል። ከዛ ተቀበለሽ ትይዛለሽ። አንተ እዛት አይደለም ትቀመጠው። ትቀመጥ ኬክ ልትሰሪልን ነው? እሺ ስሪልን እንጂ ጎበዝ። ቡና ማፊልን። እሺ ምንም ጊዜ እሰጣታለሁ። ኬክ ልሰራ ነው እያለች ነው። ኬክ ልሰራ ሄደ። ለማማ ዝናሽ ኬክ ልስራላቸው። አንቱ ሰርታ ስታመጣ ዝም ብሎ ተቀበሏትና አውቀው ብሉ። እሺ እኔ ቆንጆ፣ እኔ ሞናሊዛ፣ የኔ ሽቅርቅር፣ አንቺ ላሉዬ እንዴት ነሽ? አለባበስሽ ሲያምር። አዎ እቤትሽ መጥቼ ደግሞ ፎቶሽ እንዴት እንደሚያምር አንቺ ላሉ ይወዱሻል እኮ እሳቸው እኮ። የእድሩን ንፍሮ የጀምዬ አባት አንቺ ላሉ የእድሩን ንፍሮ አሳርራ አቃጥላ እድር ቤት አቤት እና ደግሞ 10 ሺህ ብር ቅጣት በቀጣ ያሳረኝ ያቃጥ ንፍሮ አሳርራ እኔ ቤት መተሽ ሰላም ለባለት ምን ሆንሽ ብላት ስራ በዛብኝ፣ ስራ እየበዛብኝ ነው አለችኝ። አሁን ጆሮትን ተሻሎት ወይ? ጆሮትን ተሻሎት ወይ ያሉ ነው። ምን ጆሮትን ተሻሎት ወይ? አሁን ትንሽ ጆሮትን ተሻሎት ወይ? ጆሮትን ተሻሎት ወይ? ገና ዛሬ ነው። በዛ በኩል ሂጂና ሲያችሁ ለሳችሁ። ያው እማማ ዝናሽ ኬክ ይዛ መታለች። ተቀበሏት። ኬክ ነይ በዚህ አሰደበት። ኬክ ይዛ ነው። ተቀበሏት። ኬክ ነው። አዎ አውቀው ብሉላት። ቤተ ክህነት ትምህርት አላት ማታ አውቀው ብሉ። እማማ ዝናሽ አውቀው እንደመብላት በሉ። አውቀው ነይ ማማ ነይ ማማ ነይ። ይኸው ይጣፍጣል ኬኩ። ነይ ነይ። የብዬ አባባ ሰላም አልሻቸው? አዎ ጨርሰናል ማማ። ወይዘሮ ጀማነሽ ትጠሪያለሽ። ፀጉር መተኮሻ ስጡኝ እያለችሁት ነው። ኧረ እኔ አላልኩም። አንተ ገና ከመምጣታቸው እማማ ዝናሽዬ ፀጉር መተኮሻ ስጡኝ አላልኩም። ፀጉሬን መተኮሻ ስጡኝ እያለች ነው ጀማነሽ። አላልኩም። የባሪያ ጠጉር ቁርጭጫ የላትም ዞማ ነው እኮ ጠጉሯ ዞማ ነው። ይንጀረገጋል እትካቿ ድረስ እንዲያው ራሰ በረሃ ናት። እንዲህ የሴት ራሰ በረሃ ራሰ በረሃ ናት። ጠጉሩም አብሮ እስክስ ይላል።
ራሰ በረሃ ናት። እንደው ወላጅ ከባጂ አሜን ደጋግመሽ ይላል። ፀጉር መተኮሻ ስጡኝ። እግዚአብሔር ያበቀለላት ነው። በእናቷ ሆድ ስትፈጠር ስትጠነስ ናይንኪ ለዚህ ነው ተዛ ተነስተህ እዚህ የመጣኸው። እኔ አሁን አትረብሹኝ። ከአንቺ ላሉ ጋር ስልክ ላውራ ነው። አትረብሹኝ። እንዴ ላውራበት። ቆይ ማማዝናሽ ደግሞ አስኮር ያለችው አስኮ ገብርኤል እዚህ ቤት አይለችም። እዛ ሄዳ አብረህ አታወራም። ሄሎ አንቺ ላሉ በቪዲዮ ግቢ። አንቺ ላልዬ በቪዲዮ ግቢ። መልክሽን ለማየት ፈልጊያለሁ። እሺ አዎ ይገርምሻል። የማማ ዝናሽ ቀሚስ ይሆንሻል እንዴ? ኧረ አይሆንሽም። እደይ ሂድና አውራ ከእሷ ጋር በስልኩ እደይ። እንዴ ቤቴ ነው የማውራው። እቤት አይሰማማህም፣ አይሰማም። ስልክ ደጅ ነው የሚያነጋግሩት። እኛም ሰፈር አንቺ ላሉ አጨለም አንቺዬ አንቺዬ አንቺነት አንቺዬ አንቺሻ አንቺ ጋር ልግዛልሽ አምባሻ አንቺ ላሉዬ በእውነት ጠላ ልጠምቂ ነው? እሰይ ጠላ ልጠምቅ ነው። አንቺ ላሉ እኔ አትጫነኝ። ኧረ እኔ አልተጫንኩትም። አልችልም። ጠላ ጥመቂልኝ ጎሽ። አንቺ ላሉ ጠላ ልጠምቅ ነው። እንኳን ደስ አሉት። ዝም አለ የድሮ ሰው። ዝም ማለት አይሻልም? ከንፈርን ገጥሙ ይሻላል። በእውነት አደራሽን አንተ እሷን ማላመጥ አይሰለችም? ከዛ ተጠጁና ታረቂው ተውስኪው ጋራ አደራሽን አንቺ ላሉ የምጠምቂው ጠላ ቆንጆ መሆን አለበት። አደራ እንደዛ እንደ ድሩ እንደ ንፍሮ እንዳታሳርሪው። አይችሉም እሳቸው እባክሽ። ጠላ መጥመቅ እማማ ዝናሽ አይችሉም። እንጀራ መጋገር አረ የለም። ሙያ እንኳን የላቸውም። እንዳንቺ አይሆንም። ቢኖራቸውም እንዳንቺ አይሆንም። አረ አይችሉም እንጀራ መጋገር እሳቸው። ኦይ ድሮም አልጋገሩም። ጋግረው አያውቁም። አንቺ ግን እንጀራ ስትጋግሪ የአንቺ እንጀራ ወይኔ ሲያምርባት ነው። አሳያቸው ሲያምርባት ያቸው የማማ ዝናሽ ልጅ ኧረ አይችሉም። እንጀራ ጋግረው አያውቁም። አንቺ ጋግሪ እንጀራ አንቺ ጋግሪ አንቺ ላሉ ኧረ በለው ትንሽ ብቻ ያው አነባበሮ ይመስላል እንጂ እንጀራሽ ቆንጆ ነው። አንተ አትጫነኝ ላይ እሺ በእውነት በቀደም የጠጣነው አረቄ ለእማማ ዝናሽ ሰጥቻቸው አልጠጣም እጠጣለሁ አሉ። ቻው በይ በቃ ሊሰሙሽ አልፈለጉም። ቻው ዝም ማለት ድሮ ሰው ዝም ማለት አይሻለኝም? ይመታሻል። እኔ አውቶማቲክ ደህና ደሪ ትሄዱ ነው። በሉ ሰላም ግቡ። መኪና አለ መኪናማ አለ አለ ምን አለ ቢያድሩ እዚህ በቃ ያድራሉ። እዚህ ሶፋው ላይ ተኛሉ። እሺ እርሶስ? እንደ ድሮ እዛ አይደለም ተኛ በፍራሹ ላይ። እሳቸው እዛ ፍራሽ ላይ ይተኛሉ። ችግር የለም። እርሶ እዚህ ላይ ይተኛሉ? ይተኙ ምን አይደል? እርሶ እዚህ ላይ ይተኛሉ ፍራሽ ላይ? የልጆቻቸው ቤት ነው። ቤታቸው ነው።
ሄሎ ዝም በሉ ዶክተር በረከት ሄሎ ዶክተር በረከት ደህና ኖት? እንደምን ኖት? የወለዱት ይባረክ አሜን እያሉ የወለዱት ይባረክ አሜን። የያዙት ይበርክት አሜን። የያዙት ይበርክት አሜን። ታገር ሰላም ጋር እድሜ ጤና ይስጦት አሜን። ታገር ሰላም ጋር እድሜ ጤና ይስጦት አሜን። የወለዱት ይባረክ አሜን። የወለዱት ይባረክ አሜን። የያዙት ይበርክት አሜን። የያዙት ይበርክት አሜን። ታገር ሰላም ጋር እድሜ ጤና ይስጦት አሜን። ታገር ሰላም ጋር እድሜ ጤና ይስጦት አሜን። የው መረቀው ሊበረከት አሜን አሜን። እንዴ ዶክተር በረከት ልጅ በረከት አይደለም እንዴ? ልጅ በረከት ነው እንደሚባለው ማማ ዝናሽ ዶክተር በረከት ነው የሚባለው። ዶክተር በረከት አዎ በቃ አይ ልጅ በረከት አሉ እኮ ልጅ በረከት ልጅ ዶክተር በረከት አዎ እንደዛ ጥሩ ልጅ ናቸው ገና አሁን ቅድም ሐኪም ቤት ስናያቸው በድሮ ጊዜ ቢሆን የማዕረግ ስም ነው ልጅ ራሱ በጣም የተማሩ ሊቃውንት ምናምን የሚጠሩበት ስም ነው። ስልጣንም አለው ብዙ ነው አይደል? ልጅ ኢያሱ እንደሚባለው ማለት ነው። አሁን ግን ያው ያ ነገር ስለሌለ ለዛ ብዬ ነው ማማ ዝናሽ ደህና ደሩ። አሜን ደህና ደሩ። ሰላም ያገናኘን። አሜን ደህና ደሩ። ዶክተር በረከቴ ኧረ ዛሬ የማይደውል ሰው የለም። ጋሽ ቁምብዬም ደወሉ። ውይ ጋሽ ቁምብዬ ደህና መሹ? እንዴት ነዎስ ጋሽ ቁምቢ? መጥተው ነበር ዛሬ? መጥቼ ነበር ቀን ቤቶት እዛ ቤት ቀን መጥቼ ነበር። አዎ በሩ ተቆልፏል። ስለሌለው እዛ ቤቱ ቁልፍ ነው። ሐኪም ቤት ሄድና አዎ እዛ ሂደን ነበር። ለዛ ነው ዶክተር በረከት ጋር ሐኪም ቤት ሄድን። ቤቱ ቁልፍ ነው ስለተቆለፈ አታውኝ ተመልሰዋል። አቶ ቁምቢ በእውነት ጋሽ ቁምብዬ እሰይ ለእድሩ ንፍሮ መቀቀያ ድስት ተገዛ። ለእድሩ ድስት ተገዛልን። ድስት ገዛን። ምን ነው የተገዛው? ለንፍሮ መቀቀያ ድስት። እቃውም ተቃጥሏል። አዎ አቃጥለዋለች እኮ። እቃውም ነው የተቃጠለ፣ ንፍሮ ብቻ ሳይሆን። አዎ እቃውም ነው የተቃጠለው። አያንችላሉ ንፍሮ ቀቅላለሁ ብላ እኔ ቤት መታ በቀደም አብረው መጥተው ታቶ ቁምቢ ጋር አብረው መጡ። ሚስቶቿ እኔ አንችላሉ የምትባል አልወዳትም። እቤቴ ቡና ሳፈላላ መጣኝ። ጀበና ነስቼ ጭንቅላቷ ላይ ሰበርኩት። ተነ ቡናው ደግሞ የቡና ወቀጣው ዘላዘላች ቀክሾ ኧረ የጋሽ ቁምቢ ሚስት ማለት ነው ማማ ዝናሽ። የጋሽ ቁምቢ ሚስት ይኸው የጋሽ ቁምቢ ሚስት አይለኛ ናቸው። አይለኛ ጎበዝ እንጂ አንበሳ አልኳት። ጎበዝ አንበሳ አልኳት። አንበሳ ምን አረገች መሰሎት? ይኸውልዎት እንደው ልንገሮት ጉድ እኮ ነው። በቀደም ዕለት ጋሽ ቁምቢ ቁጭ ብለዋል ቤታቸው። እሺ የጋሽ ቁምቢ ሚስትም እቤት ቁጭ ብላ ቡና ታፈላለች። ነገረችኝ እኮ እኔ ቤት አብረው መጥተው ታቶ ቁምቢ ጋር ደህና ደሩ እያሉ ነው ነገረች። እሺ ደህና ደሩ፣ ሰላም ግቡልኝ፣ ሰላም እንገናኝ፣ ሰላም ግቡልኝ እምዬ። ደህና ደር ግርማ። ሰላም ሁኑ። ሰላም ከእናንተ ጋር ይሁን ተልጆችሁ ጋር። እንደው ጉድ ሳልነግሮት ሌላ ጉድ ነው እኮ ያኛው ጉድ አይደለም እኮ ሌላ እኮ ነው ይሄ። አሁን የአቶ ቁምቢ ሚስት ቁጭ ብላ ቡና እያፈላች ነው። ጋሽ ቁምቢ ደግሞ ቁጭ ብለው ጋቢ ነገረችኝ እኮ እኔ ቤት ይዘዋት መጥተው። ቆይ ልነግሮ እኔ ልንገሩ ሌላ ነው ይሄ ሌላ ጉድ ነው ይሄ። እሺ እንደው ይገርሞታል። የጋሽ ቁምቢ ሚስት አይለኛ ናት። አይለኛ አንበሳ እንጂ። አረ በጣም እኔ ጋር መታ ስትነግረኝ ይዘዋት መጥተው አቶ ቁምቢ ሚስታቸውን እኔ ቤት ይዘዋት መጥተው ስትነግረኝ አንበሳ በጣም አንበሳ። አሁን ይገርሞታል። ቁጭ ብላ ቡናዋን እያፈላች። መቼም ቡና ስታፈላ የቁምቢ ሚስት አይጣል ነው። ኩልል ያለ ቡና ነው የምታፈላው። ደግሞ ትወዳለች። አዎ
ሽቶ ትወዳለች። ሽቷን አርከፍክፋለች እንዳለ ልብሷ ላይ ቁጭ ብላ እንደው በቃ እንደው የተከመረ ተራራ ነው የምትመስለው። ቁጭ ብላለች ሲያምርባት። ባለቤቷ ደግሞ ጋሽ ቁምቢ ጥግ ቁጭ ብለው ጋቢያቸውን ይቋጫሉ። እሺ አጅሪት ያቺ ግንዲላ ቤቶች ብላ ገባይ ያቺ ግንዲላ አንችላሉዬ ሰተት ብላ ምጥት እቤታቸው ነገረችኝ። ገባችና ቁምቢ ሚስት ይዟት መጥተው ነገረችኝ። እሺ ተናገር። ገባችና የአቶ ቁምቢ ቤት እዚህ ነው ወይ አለች። የአቶ ቁምቢ ሚስት ማን ነው አለች። ወይ እንዲህ አለች። እሺ ማን ነው ባሌን የፈለገው አለች። የቁምቢ ሚስትየዋ እሺ አጅሪት አንችላሉ ደግሞ እኔ ነኝ የፈለኳቸው ለአንድ ጉዳይ ፈልጊያቸው ነው። እዚህ አካባቢ ጠላ ቤት ተከፍቷል እንዲመርቁልኝ ነው አለች። ልሸጥ የከፈታችሁን ጠላ ቤት ጉድ እኮ ነው ጉድ። የኔ ባል ነው ያንቺን ጠላ ቤት የሚመርቀው አለች አጅሪት። የኔ ባል ነው ያንቺን ጠላ ቤት የሚመርቀው አለችሎትና ወደ ጓዳ ገባችሎት። አውቃ ካፖርት ላምጣ ብላ ለቁምቢ ካፖርት ላምጣና ነገረች። ምን ወደ ጓዳ ትገባለች? ቡና ማፈላለው ቡና ከነጀበናው አጥቼ ራሷ ላይ ፈነከትኩት። ደግሞ የቡና ሞቀጫው ዘረዘራውን ይዤ ይሄን እናልኳት። በቀደም ነግሬዎት ነው። አይ ሌላ ነው። ቆይ ይሄ ሌላ ነው። አሁን ይገርሞታል። ይሄን እኮ የነገረች የአቶ ቁምቢ ሚስት ናት። አብረው ይዘዋት መጡን የቤት። አዎ ይሄ ሌላ ነው። እሷ የነገረችዎትማ እሷ ከነገረችዎት በሳምንቱ እንደዛ በጀበና ተፈንክታ መጣች። ተመልሳ መጣ እኮ ነው። እዛው መጣችና ጋሽ ቁምቢ የከፈትኩትን ጠላ ቤት ሊመርቁልኝ ይፈልጋሉ አለች። ቀናለችና የጋሽ ቁምቢ ሚስት እዛው ቤት ሄደ። የጋሽ ቁምቢ ሚስትም የዋዛ አይደለችም። ወደ ጓዳ ገባችና ቆይሽ አብረውሽ እንዲሄዱ እንዳይበርዳቸው ቁምቢ እንዳይበርዳቸው ጃኬት ካፖርት ላምጣላቸው አለችና ወደ ጓዳ ገባች። አውቃ እሷ አንችላሉ አይደለም ሚስትየዋ እሺ ጓዳ ገባችሎትና ምን ይዘው ወጣች? ገባችሎትና ተጓዳ አዎ ያቶ ቁምቢ ሚስት አዎ እሺ ገባችሎትና ወደ ጓዳ ገብታ ካፖርቱ ሚጥሚጣና በርበሬ ይዛ መጣች። እሺ ቀስ አለችና በካፖርቷቸው ሸፍና ይሄ ካፖርት ለቁምቢዬ ይሄ ሚጥሚጣ ደግሞ ለአይንሽ ነው አለችና አይኗ ላይ ሚጥሚጣውና ደግሞ ምንድነው? በርበሬና ሚጥሚጣውን አይኗ ላይ ጨመረች። አይኗ ላይ ጨምራ ስትደባበስ አይኗን ተቃጠለች። እዛ ይዛ ወገቧን ያንቺ የቁምቢ ሚስት ወገቧን ደበደበች። አዎ የቁምቢ ሚስት አንችላሉ ደብድባ አንችላሉ ነው መቼው? ኧረ አይደለም የቁምቢ ሚስት ማን ይችላታል? የቁምቢ ሚስት አንተ ኃይለኛ ነህ። አንበሳ መታ ይዟት መጣት ቁምቢን የቤት። አዎ የአቶ ቁምቢ ሚስት አቶ ቁምቢ ይዘዋት መጡን የቤት አብረው መጡ። አዎ ኧረ አንበሳ እኔ ዝም ብላ ሽቶ ወዳለሁ ስትል እንደው ዝም ብላ እንደው በቃ እንደው ፋሽን እንደው ምናምን ዝም ብላ የምትከተል ብቻ እንደው ራሷን ነው ለመጠበቅ እንደው ቂን የምትመስሎኝ ነበር። ግን ሽቶ ብቻ አይደለም ሴትየዋ ኃይለኛ ናት። በጣም ሴት አንበሳ ያው የወለደች ሴት አንበሳ አራስ ነብር ናት። አሁን መንገድ ላይ ሲሄዱ አሉ ደግሞ ሳትነግሮት ደግሞ ሌላ ማነው እንደዚህ ሳቀው? ማነው እንደዛ አችራሉ ናት የቁምቢ ሚስት እንዴ ሳቀች? አዎ መንገድ ላይ ሲሄዱ አይደለም ስትደበድባት የቁምቢ ሚስት አንችላሉን ስትደበድባት እሺ ራሷን ፈስታ ነው
ስትነግረኝ ጆሮዬን በላኝ ያላሉ አይችላሉ። አሁን እሳቸው መደብደቡን ትተው የቁምቢ ሚስት ማለት ነው መደብደቡን ትተው በቃ በሳቅ ነጠላቸውን አፋቸው ላይ ይዘው በሳቅ ይምሽከሸከ እንደዚህ እያሉ በቃ አንጀታቸው ፍርስ እስከሚል ድረስ ሲስቁ አሉ። ሲደበድቧት አንችላሉ ተዝረጥርጣ ፈሷል። እግሯን ተዝረጥርጣ ፈሳች። ተሰባብራ አይደለም ፈሷን ተፈሳስታ። አዎ አንችላሉ እየፈረደብሽ የስትናገር ጆሮዬን በላይ መጣ። አንችላሉ ጆሮዬን በላይ መጣ። ምን ስትናገር እኔ ራሱ ጆሮዬን በደንብ እየበላኝ ነው። ኧረ አንድ ቀን ደግሞ የቁምቢ ሚስት አንድ ቀን አብረው መንገድ ላይ የሄዱ ከቁምቢ ጋር ቁምቢና ሚስቱ እሺ መንገድ ላይ የሄዱሎት ቁምቢ ኮፍያቸውን አድርገዋል፣ መነጽር አድርገዋል፣ ጋቢ ለብሷል። ቁምቢ በኮፍያቸውን አድርገዋል፣ መነጽር አድርገዋል፣ ኮፍያ አድርገዋል፣ ጋቢ ለብሰዋል። ከጋቢው ላይ ደግሞ ካፖርት ለብሰዋል። እሺ ጥሩምባ ይዘዋል። ያችን ደግሞ መዝገቡን ይዘዋል። ሚስትየዋ አብራ ናት ሚስትየዋ። እሺ ጥሩምባ ሲያዙ ሚስትየዋ ማብራት ትዞራለች። አታምንማ ባሌ ሊቀሙብኛል ብላ ነው። ጎበዝ አንበሳ። እሺ ጥሩምባ ሲነፉ እሷም ትከተላለች። የት እንደነፉ ይቾ እታቸው የዞሩ ተሚስታቸው ጋር ጥሩምባ ሲነፉ ይቾ ብቅ ትላለች። እሺ አሁን ኧረ ጭዌ ሚስታቸው ደግሞ እንደ እርሱ አይነት ሻሽ አድርገዋል። አጠር ያለ ወደዚህ ወደ ቁርጭምጭሚታቸው አካባቢ የሚደርስ ቀሚስ ለብሰዋል። ቁርጭምጭሚት እዚህ አካባቢ የሚደርስ ቀሚስ ለብሰዋል። ነጠላ ደርበዋል። የተቋጨ ከዛ ደግሞ ዣንጥላ ይዘዋል። አብረው እየሄዱ የሆነ ሴትዮ ጋሽ ቁምቢን ልብሳቸውን ጉትት ወይኔ እሷው ትሆን? ኧረ ሌላ ናት። እሺ ማነው የጎተተኝ ብለው አቶ ቁምቢ ዞር አሉ። እሺ እየሳቁ ያችን ሴትዮ ሲያዋሩ ምን አባክ ሆነህ ነው የምታዋራው ብለው መንግጭላቸው ያቶ ቁምቢን መንገጥላቸውን መቷቸው። ማን የመታቸው? የቁምቢ ሚስት። ማንን? የቁምቢ ሚስት ቁምቢን የመቷቸው። አዎ ለምን ታወራለህ ብለው ሚስትየዋ መታቻቸው አቶ ቁምቢ። አዎ ዝም ብለው ጥሩምባውትን አይነፉም ወይ ብላ። አይለኛ ናት። አይለኛ መታን የቤት ስትናገር አይለኛ ይዘዋት መተው። አይለኛ ናት። ደግሞ ገንዘብ እንኪ ሚላትን አትወድም። እርሶም ተሳስተው ገንዘብ እንኪ እንዳይሏት አደራ። ምን እየሰጣለው? እሷ ለኔ 100 ብር ሰጠኝ። እውነት ያቶ ቁምቢ ሚስት ለኔ 100 ብር ሰጠኝ። እሳቸው አቶ ቁምቢ 200 ብር። ኧረ ቆይ ስልክ ተደወለ። ቆይ አንቺ ላሉ ስልክ ደውላ ነው። ቆይ ሄሎ፣ ምንድን ነው እንደዚህ ልልታው? ኧረ ተይ ቀስ በይ እንዴ! ኧረ ይደርሳል። ምንድን ነው ልልታው? እንደዚህ አቀለጥሽው እኮ ኧረ ተይ። በቀደም የቆረጥሽ ሎተሪ ሙሉ ደረሰሽ? ውሸቷ ነው። ኧረ እውነቷን ነው። ህልም አይቻለሁም እያለሽ ነው። ሙሉ ደረሰሽ? ሙሉ እንዳለ። እሰይ እቁብ ነው። አይ ሎተሪ ቆርጣ ነበረ 50 ሺህ ብር ደረሰኝ። እልል በል እርሶ ማማዝና ሎተሪ ደረሳት አንቺ ላሉ። ውሸቷን ቅዘኗ ነው። ውሸቷን
ሰው ደስ ይበለው ብላ ሰው ደስ ይበለው ብላ ጠላ ሰው ጎረቤት በሙሉ ተሰብስቧል አንቺ ቤት አባስ ከዲው አቤት አስኳለው ቤቷ አው ሰው ሁሉ ጎረቤት ሁሉ ይሰማኛል ብዙ ጫጫታ አለ ጎረቤትሽ ወይዘሮ ሂሩትም መጡ ያቱ አንዱ ዓለም መጡ እሰይ ሸዋንግዛውስ እሰይ በቃ አረ ይቀበላሉ ለማማ ዝናሽ 1000 ብር ልስጣቸው ይቀበሉኛል አልቀበልም ቄትሽን ጥረድበት ያቄትሽን አርበላት አልወጥም አልቀበልም አይ አልቀበልም አልወጥም አልቀበልም 2000 ብር ላርግሎት አይወዱሽም እኮ ለምን እንደማይወዱሽ አላቅም ያቄትሽን አጥራይበት አይወዱሽም እሳቸው ካንቺ ላሉ የሚበላ የሚጠጣም ገንዘብም ልብስ ምንም አልቀበልም ብለዋል ድሮ ነው ያሉት እኮ ምን አርገሻቸው ነው ምንም አላደረኳቸውም ምንም አልበደልኳቸውም ቄጧን እየገለበይ በራቁቷ አፌ ላይ አፍንጫ ላይ ተበጨፈር በቀር ምን ታርገኝ እዛ ቤት እየመጣች እዚህም ቤት አደነሰችም አንቺ ቆይ አታቂያቸው እንደው የመጀመሪያ ስታገኛቸው ለምን ደነሽባቸው ቀሚስሽን ወደ ላይ አርገሽ እዛም ቤት እየመጣይ ቂጧን ቀሚሷን ወደ ላይ ገልባ በራቁቷ ቂጧን አፍንጫ ላይ ስትጨፍር ወንበሩን አንስቼ ቂጧን አልቀውስል እደጅ እየወጣች ጨፍርብኝ ይኖራል ደግሞ ያጎጃሜው ሹፌር የኛ መኪና ሲነዳ የነበረው ሹፌር ተጎጃም ማራመጣልኝ መደርደሪያው ላይ ወድቆ ያስታ በማንካውጣውጣ የቀረውን ይዛ ሄደች ቤቷ ዶሮ እየሰማሽ ነው ማር የተቀመጠ ማር ነበር ማማ ዝናሽ ቤት ሁሉንም ውጣሽ እቃውን ብቻ ነው አስቀምጠሽ ሄድሽው በማንካውጣውጣ የቀረውን ይዛ ሄደች ቤቷ ሁሉንም ይዘሽ ሄድሽ አይደለማ ቢያምርሽስ ታዲያ የሰው ቤት ተገብቶ ማር ይሰረቃል ለኔ ስጭኝ በቃ ለብሩን ቻው ደህና ደሪ ሎተሪ ቢደርስሽ እሺ በቃ ቻው ምን አልሽ ማማ ደህና ደሩ ብላውታለች ማማ ዝናሽ ነይ እዚህ ጋር መጥተሽ ደህና ደሩ በያቸው ደህና ደሩ እያለችት ነው ማማ ዝናሽ ሟቢያቸው ዝም በላለች ይኸው ልጅ ተውቋል ዝጋ ዝም በላለችው እሺ ልጅ ፏንቋ ይኸው ዝም በላለች ልትስሞት ነው ጉንጮትን ስጧት ጨምሪ ሳሚያቸው ነይ ሟበይ ደግሞ ይሄንን ሳሚያቸው አከለክልም መጣም ሳሚ ሟበለሽ ደግሞ ነይ ሳሚሽ እኔ ደግሞ እደጊ አሜን በያ ደግሞ እህትና ወንድም ይወለድልሽ 200 ብር ስጧት አሜን በላለች አታቃጥል ወሬ አታቃጥል ምን ችግር አለ ስጧት 200 ብር አፋልፈታችም ይኸው አፌ ፈታውበት 200 ብር ስጡኝ አፋልፈታችም ይኸው ጀማነሽ ማለት አልቻለች ዘካሪያስ ማለት አልቻለች ይኸው ነይ ዘካሪያስ በይ ልቆይ ነይ ማማ ወሬ አታቃጥል ይኸው ጀማነሽ ማለት አልቻለች አሰሚያቸው ይኸው ዘካሪያስ ማለት አልቻለችም ደመቁ ማለት አልቻለች ዝም በይ ዘካሪያስ በይ ይኸው ዘካሪያስ ጆሮአቸው ጋር ጠጋ በለሽ ዘካሪያስ ድገሚ አልሰማሁም ደግሞ ጀማነሽ በይ ደግሞ ድገሚ ደግሞ ደመቁ በይ ደግሞ ድገሚ እሺ
እልልታ ብቻ ጥሩ አይደለም። 200 ብሩን ስጧት። 200 ብሩን እማማ ዝናሽ በይ። እማማ ዝናሽም በይ። ቆይ ይኸው የእርሶንም ስም ትጠራለች። በይ እማማ ዝናሽ በይ። እማማ ዝናሽ በይ። እስቲ ጥሪ የሌለን ስም እማማ ዝናሽ አልሰማውም። እማማ ዝናሽ ጎበዝ 200 ብር ልትሰጥ ነው። አፍ በፈታችም እዛም ቤት የነግሮኛል። አፍ የፈታሁበትን እማማ ዝናሽ 200 ብር 100 ብር ይስጡኝ አለች ብላለች አለኝ። ጀብዬ እዛ ቤት የነገረኝ የኔ ልጅ አፍ የፈታሁበትን የኔ ልጅ አፍ መፍቻ አፍ የፈታሁበትን እማማ ዝናሽ 100 ብርም 200 ብርም ይስጡ ብላለች። ይኸው ፈታለች። ተናገረ ጭብጨባ ተቀቢ ዛሬ ነው የተገኘው ብሩ። 200 ብር ያው 200 ብር በቃ ተቀብላለች። ደስ ብሏት እየሮጠች ሄደች። ወይዘሮ ዘማሪያች 200 ብር ያው ጠብጣለች። ሰጠው። የት እንደከተተችው አስፈታችበት ቦርሳ አስከተተችው። ቆልፊ ማማ ለማንም ዳሰች። እሺ አስፈታችበት። እሺ ማማ ለማንም እንዳሰች ለሷ አፍ የፈታሁበትን እማማ ዝናሽ 100 ብር ወይ 200 ብር ይስጡኝ አፍ የፈታሁበትን ብላለኝ ልጅ አለኝ። ውሸት ነው ብዬ እማማ ዝናሽዬ እማማ ዝናሽ እርጎ ትገዛልሻለች። እማማ ዝናሽ በጣም ጎበዝ ናት። የብዙ ሰዎችን ስም ነው የምትጠራው። እስቲ እማማ ዝናሽ በይ እስቲ አፍ የፈታችበትን ይሰጧታል። ነዛ ቆይ ይኸው አዳምጡ። እማማ ዝናሽ ወዬ ዘካሪያስ በይ ደግሞ ድገሚ። እማማ ዝናሽ በያቸው ድገሚ። እማማ ዝናሽ ወዬ አችላሉ እዛ ወደዛ ሁሉንም ጠራኝ። ዘካሪያስም አለኝ፣ ጀማነሽም አለኝ፣ ደመቁም አለች። ያው 200 ብር ሰጠው። እማማ ዝናሽ ወዬ ድገሚ። አይባልም አሉ እኮ ወዬ ይሄው ልሰጥሽ ነው። አንቺላሉ በይ ዘካሪያስ በይ ድገሚ። ዘካሪያስ በይ በቃ ጀማነሽ በይ ድገሚ። ጀማነሽ በይ ያው 200 ብር ሰጥቻለሁ። ያው ይዛለች። ያው ሰጠውልሽ። ጀማነሽ አገች 200 ብር አፍ የፈታሁበት ብላ 200 ብር ሰጠዋት። ሁሉንም ጠራች። ማማ አንቺላሉ ያትጥራብኝ እሷን አፍ የፈታሁበትን ስም እየማለች አፍ የፈታሁበትን አፈትቼ መነጋገር የለመድኩበትን እማማ ዝናሽ 200 ብር ሰጡኛል። ያው ሰጥቻለሁ። ይዛለች። ማማዬ ጎበዝ። እሺ ጎበዝ። እሺ እወድሻለሁ። እሺ ተቀበያት። 200 አሚን በይ። እግዚአብሔር ያሳድግሽ። እርጎ ትገዥላታለሽ። እርጎ እስቲ እግዚአብሔር ይመስገን በይ። ደህና ነሽ መግደላዊት? እግዚአብሔር ይመስገን። ጎበዝ። እርጎ ጀምዬ እርጎ ትገዥላታለሽ። እኔም ጦም ሲፈታ ነው እርጎ የምጠጣው። እዛ በራሴ ቻው። ደህና ደሩ። በእናንተ አይደለም። ደህና ደሩ። የእማማ ዝናሽ ወዳጆች አብራችሁ ስለቆያችሁ እናመሰግናለን። ደህና ደሩልን። እግዚአብሔር ያክብራችሁ። እሺ ጎበዝ። የሁሉንም ስም ጠራች። ቻው። ደህና ደሩ። ቻው።
እማማ ዝናሽ ደህና ደሩ በሏቸው። ማነች? እንዴ የራስዎት ፎቶ እኮ ነው። ደህና ደሩ በሏቸው። ይቻንችን አሉ አይደለች? ሳር ቅጠሉ ሁላ እንችላል። ሳር ቅጠሉ ሁላ እንችላል ላይ መሰላቸው። እማማ ዝናሽዬ ይኸው የእርሶ ፎቶ እኮ ነው። ደህና ደሩ በሏቸው። እመቤቴን ማርያምን የእርሶ ፎቶ ነው። ማርያምን ደህና ደሩ በሏቸው። እንዴት ያለ ጉድ ነው! ደህና ደሩ በሏቸው። ደህና ደሩ ብቻ በሏቸው። እሺ ለካ ነዳጅ ነው። ነዳጅ ፈልገው ነው። ያው ደህና ደሩ አሉ። እነሱ ናቸው ደህና ደሩ። ያው እዚህ በካሜራ በዚህ በቴሌቪዥን አልቀበልም። እሷ ነች። አንቺን አሉ ናት። አረ የእርሶ ፎቶ ነው እማማ ዝናሽ። መቤቴን የእርሶ ፎቶ ነው። ይኸው ምን ልበል? ደህና ደሩ በሏቸው። እያዩ ነው እዛ ውስጥ። እኔ ራሴ በራሴ ነው ደህና ደሩ። ደህና ደሩ። አሜን በሉ። በቃ ደህና ደሩ። ደህና ደሩ። አሜን እያሉ ነው። ይኸው ደስ ብሏቸው። በቃ